ዛሬ በአይነቱ ለየት ያለ እሑድን ስታስቀድሱ የምታስቀድሱበትን ቆንጆ ነጠላዎች ይዤላችሁ መጥቻለሁ። እንደገና ለእናታችሁ ለሚስታችሁ ደግሞ ይሄኛው በፈትል የተሰራ ቀለል ያለ እሑድ ላይ መለበስ የሚችል የቤተ ክርስቲያን ልብስ ነው። በጣም የሚያምረው። ሁለተኛው ደግሞ 3 ላይን በሚባል ጨርቅ። ይህን ልብስ በነገራችን ላይ አሁን ለስድስተኛ ጊዜ ስንሰራው በጣም ብዙ ሰው ወዶታል። ዲዛይኑ በጣም ያምራል። ቤተ ክርስቲያን መለበስ የሚችል ነው። ለተክሊልም ይሆናል። ሶስተኛው ደግሞ በ2 አይነት የተሰራ ከታች ነጭ ጥለት ሆኖለት በ2 አይነት የተሰራ ቀለል ያለች ዋጋውም በጣም በአነስተኛ ዋጋ እስከ 5500 ብር እስከ 6000 ብር የሚያልቅ ልብስ ነው። በጣም ቆንጆ ልብስ ነው። ሌላው ደግሞ ለወንዶች እንደዚህ ያማረ ነጠላ እኔ ልክ እንዳረኩት ረዘም ያለ ቆንጆ ነጠላ በተለያየ ክለር ለቤተ ክርስቲያኑ ስታስቀድሱ የምታረጓቸው እንደዚህ ቀጠን ያሉ ጥበቦች ልክ እንደነዚህ አይነት። እንደገና ደግሞ ልጆቻችንን ስናቆርብ ምን እናልብሳቸው ያላችሁ እንደዚህ አይነት አሁን ለ5 ዓመት ቆንጆዬ ቀሚስ ለ5 ዓመት በጣም በተመጣጣኝ ዋጋ ይዘንላችሁ መጥተናል። ለወንዱ ልጅ ስላላችሁት ደግሞ ይሄው ይሄንንም ይዘንላችሁ መጥተናል። እንዳልኳችሁ ነጠላው ደግሞ ለወንዶች ለአባታችሁ ስጦታ መስጠት የምትፈልጉ እንደዚህ ኩታዎች ናቸው። ነጠላ ማድረግ ይቻላል። በሚያማምር ከለር በሚያማምር ዲዛይን ይዘንላችሁ ቀርበናል። ከለሮቹ እንደምታዩቸው በጣም ውቦች ናቸው። ሲደረጉ ደግሞ ለምሳሌ